በኢሚግሬሽንና የዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት የተመራ ልዑካን ቡድን በድሬዳዋ አስተዳደር የአረንጓዴ አሻራ የችግኝ ተከላ መርሃ ግብር አካሂዷል። ልዑኩ ከአስተዳደሩ ክቡር ምክትል ከንቲባ አቶ ሀርቢ ቡርቃ እንዲሁም ከድሬዳዋ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ኢብራሂም ዩሱፍ ጋር በጋራ በመሆን የችግኝ ተከላውን አከናውነዋል። ዛሬ በዚህ በድሬዳዋ የተገኘ ነው። እንደሚታወቀው የዚህ የሲቪል ሬጅስትሬሽን እና ፋሚሊ ሬጅስትሬሽን ዲጂታል ሲስተም ላውንች ለማድረግ ነው። ከዚህ ጎን ለጎን እንግዲህ በሀገራችን እንደ ባህል እየሆነ የመጣው የዚህ የክረምት በጎ አድራጎት ስራዎችና ከዛ ጋርም በተያያዘ የግሪን ሌጋሲ ኢኒሺቲቭ ኤቭሪ ይር እናደርጋለን። አሁን ወደ 7 ዓመታት ተክለን 8ኛ ላይ ደርሰናል። ይሄ ኦልሬዲ በሀገራችን ባህል እየሆነ የመጣ ነው። የግሪን ሌጋሲን ትሩፋት አሁን በሀገራችን እያየነው ነው። ከአየር ለውጡ ጋር በተያያዘ ያሉብንን ችግሮች ከመቋቋም አኳያ እንደዚሁም የምንተክላቸው ተክሎች፣ ዛፎች ከምግብ ራስን ከመቻል ጋርም እንደዚሁ የራሳቸው ኮንትሪቢዩሽን ስለሚኖራቸው ከዛም አኳያ ከፍተኛ አስተዋጽኦ እያደረጉ የሚገኝ ነው። ከአካባቢ ንጽህና፣ ከአካባቢ ጽዳት፣ ከክላይሜት ከአየር ንጽህና ጋር በተያያዘ ከፍተኛ ጠቀሜታ ያለው እንደሆነ ይታወቃል። ይሄንን ተቋማችን በየአመቱ እንደ ዋና ሪስፖንሲቢሊቲ አድርጎ በአገር አቀፍ ደረጃ የተጀመረው ኢኒሺቲቭ ኢንካሬጅ ሲያደርግ ሰራተኞቻችን ሲተክሉ በየሄድንበትም ይሄንን ኢንካሬጅ ስናደርግ ስፖንሰር ስናደርግ የተከልነውንም ደግሞ ስንንከባከብ ቆይተናል። ይሄ መለመድ ያለበትና ሁልጊዜ መተግበር ያለበት ተቋማትም እንደ ሪስፖንሲቢሊቲ ወስደው የሚያደርጉት ነው። ዛሬም እንደምታዩት እንግዲህ በዚህ ተገኝተን የራሳችንን አሻራ ኑረናል ማለት ነው።